ታሪካችን ሲጀምር የታሪካችን ዋና ገጸ ባህሪ የሆነችው ጆይ ገና በሕፃንነቷ በቤት ውስጥ በሚገኙ ዕቃዎች ላይ ስትንጠለጠል ያስመለክተናል። ምንም እንኳን ሕፃን ብትሆንም ያለ ፍራቻ እጆቿን በካቢኔቶቹ ላይ አድርጋ እግሮቿን ደግሞ በጠርዞቹ ላይ እያንቀሳቀሰች በፍጥነት በዕቃዎች ላይ ትንቀሳቀሳለች። በስተመጨረሻም በአንድ መስኮት ጋር ትደርስና በመስኮቱ በኩል ወጥታ ትቀመጣለች። በዚህም ትዕይንት ላይ ቤታቸው የመጨረሻ ፎቅ ላይ እንደሆነና ያለምንም ፍራቻ መስኮቱ ላይ ተቀምጣ እይታውን እየተመለከተች እንደሆነ እንመለከታለን። ከ20 ዓመታት በኋላም ጆይ ትልቅ ሰው ሆና ከእንቅልፏ በአላርም አማካኝነት ትነቃለች። ሰዓትም ስትመለከት የሥራ ሰዓቷ እንዳለፈ ትገነዘብና በፍጥነት ከቤቷ ትወጣለች። ነገር ግን ገና መንገድ ከመጀመሯ በፊት ታናሽ ወንድሟ ይደውልና በኤምባሲ ውስጥ እንደታሰረ ይነግራታል። ምንም እንኳን ጆይ የሥራ ሰዓቷ ቢረፍድባትም ታናሽ ወንድሟን ለማስፈታት ወደ ኤምባሲ ትሄዳለች። በቦታው ላይም እንደደረሰች ማይክል ምንም እንኳን ላለፉት 15 ዓመታት በአፍሪካ ውስጥ ቢኖርም አሁን ግን በቁጥጥር ስር ውሎ ወደ ለንደን እንደተመለሰ ይነገራታል። ከዚያም ግን ብዙም ሳይቆይ ከስራዋ ይደወልላትና አሁን ቶሎ የማትመጣ ከሆነ ከስራዋ እንደምትባረር ይነገራታል። ይህንንም የሰማችው ጆይ ማይክልን ይዛ ወደ ስራ ቦታዋ ለመሄድ ትወስናለች። ሆኖም ግን ባልተጠበቀ ሁኔታ ሞተሯ መስራቱን እንዳቆመም ትመለከታለች። ሆኖም ግን ጆይ ምንም አማራጭ ስላልነበራት ከታናሽ ወንድሟ ጋር በመሮጥ አንድ ባስን ትይዝና በባስ ጉዞዋን ትቀጥላለች። ከ30 ደቂቃ በኋላም ወደ መስሪያ ቤቷ ትደርሳለች። ሆኖም ግን ወደ ውስጥ ከመግባቷ በፊት ወንድሟ ማይክልን እዚህ ሆነ ጠብቀኝ፣ የትም እንዳትንቀሳቀስ ብላ አዘው ወደ ቢሮዋ ትሄዳለች። በዚህም ትዕይንት ላይ ጆይ የምትሰራው በቢሮ ውስጥ ሳይሆን የመስሪያ ቤታቸውን በጣም ረጅም የሆነ ህንፃ መስኮት ማጽዳትም እንደሆነም እንገነዘባለን። እናም ጆይ ብዙም ሳይቆይ ዕቃዋን አዘጋጅታ ለደህንነት የሚሆኑ ቀበቶዎችንም ማስራ ስራዋን ትጀምራለች። ሆኖም ግን በስራዋ ወቅት በጣም የረጅም ጊዜ ልምድ ስለነበራት ምንም አይነት ፍራቻን አታሳይም ነበር። ጆይ በስራዋ ላይ እያለች ማይክል ደግሞ ታች ዝም ብሎ መቀመጥ ስላስጠላው ወደ ህንፃው የላይኛው ክፍል ለመሄድ ወስኖ ጉዞውን ይጀምራል። ትዕይንታችንን ሲቀየር የህንፃው ባለቤት የሆኑት ሁለቱ ወንድማማቾች በካሜራ ፊት ለፊት ኢንተርቪው ሲደረጉ እንመለከታለን። ከጥቂት ሰዓታት በኋላም ለደረሱበት ትልቅ ስኬት በማስመልከት ታላላቅ ሰዎች የሚገኙበትን ለየት ያለ ፕሮግራም ሊያዘጋጁ እንደሆነ በዚሁ ትዕይንት ላይ እንገነዘባለን። በሌላ በኩል ወዳለችው ጆይ ስንመለስ ደግሞ ስራዋ ላይ አተኩራ መስታወቱን እያጸዳች ሳለ የሥራ ባልደረባዋ እሷን ለማገዝ ይቀላቀላታል። ጆይም ከሥራ ባልደረባዋ ጋር ትንሽ ካወራች በኋላ ስራቸውን ከፓርቲው በፊት ማጠናቀቅ እንዳለባቸው በማስታወስ ስራቸውን ተከፋፍለው እንዲሰሩ ሐሳብ ታቀርባለች። በዚህም የሥራ ባልደረባዋ በሐሳቧ ተስማምቶ ሌላኛውን የህንፃ ክፍል ለማጽዳት ትቷት ይሄዳል። ከሰዓታትም በኋላ ሰማዩ ይጨላልማል። ነገር ግን ጆይ አሁንም ቢሆን ስራዋ ላይ ነበረች። ነገር ግን ብዙም ሳይቆይ ማይክል ወዳለችበት ቦታ ይመጣል። ጆይም ይህን ስትመለከት በጣም ተናዳ እዚህ መሆን እንደሌለበትና ለምን ወደዚህ እንደመጣ ተጠይቀዋለች። ማይክልም በዚህ ጊዜ አንድ ቦታ ተቀምጦ እሷን መጠበቅ እንደሰለቸውና ከዚህ መውጣት እንደሚፈልግ ይነግራታል። ጆይም በዚህ ጊዜ በጣም ትናደድና እሱን እዚህ ጋር አንድ ሰው ቢመለከተው ስራዋን ሊያሳጣት እንደሚችልና እታች ወርዶ እንዲጠብቃት እየጮኸች ትነግረዋለች። ማይክልም በዚህ ጊዜ ምንም አማራጭ ስላልነበረው ስራዋን ሰርታ እስከምትጨርስ ለመጠበቅ እያጉረመረመ ወደ ታች ይወርዳል። ጥቂት ደቂቃዎች በኋላም የጆይ ስልክ ይጠራና ኦፕሬተሩ ስራዋን በፍጥነት እንድትጨርስና ኢቨንቱ ሊጀምር እንደሆነ ይነግራታል። ቀጠል ለሚያረግና ስራዋን በፍጥነት ለመጨረስ እንዲረዳት አንድ ኤሌቬተርን እንድትጠቀም ይሰጣታል። በዚህም ደግሞ ስራዋን በፍጥነት መስራት ትጀምራለች። ይህ በእንዲህ እንዳለ ደግሞ በህንፃ ውስጥ ፕሮግራሙ ሊጀመር እንደሆነና የድርጅቱን ባለቤቶች ጨምሮ ብዙ እንግዳዎች በቦታው ላይ እንደደረሱ እንመለከታለን። ነገር ግን ብዙም ሳይቆይ ለየት ያለ ማክስና አለባበስ የለበሱ ሰዎች ጥበቃዎቹን በቀላሉ በማለፍ ወደ ህንፃው ሲገቡ እንመለከታለን። እስካሁን ድረስ ውጪ ላይ ያለችው ጆይ ደግሞ ወደ ኦፕሬተሩ በመደወል ስራዋን እንደጨረሰችና ወደ ላይ እንዲመልሳት ትጠይቀዋለች። ኦፕሬተሩም በዚህ ጊዜ ገና የጆይ ማሽን ከማንቀሳቀሱ ጭንብል ለባሾቹ በቦታው ላይ ይደርሱና ወዲያውኑ ይገሉታል። በተጨማሪም ደግሞ በቦታው ላይ የነበሩትን ኦፕሬተሮች ከገደሉ በኋላ ከጭንብል ለባሾቹ መካከል አንደኛው የህንፃውን የዲጂታል ሲስተም በሙሉ ይቆጣጠራል። በሌላ በኩል ያለችው ጆይ ደግሞ ኦፕሬተሩ በመገደሉ ምክንያት
በመንገዷ መሃል ላይ ቆማለች። በዚህም ደግሞ ግራ በመጋባት ወደ ኦፕሬተሩ ትደውላለች። ሆኖም ግን ማንም የሚመልስላት አልነበረም። ትዕይንታችንም ሲቀየር በህንፃ ውስጥ ደግሞ ፕሮግራሙም እንደተጀመረ እንመለከታለን። ጃፍሪም ደግሞ መድረኩ ላይ በመውጣት ንግግር ማድረግ ይጀምራል። ነገር ግን ብዙም ሳይቆይ ንግግሩ በማስክ ለባሾቹ ይቋረጥና በቦታው ላይ አንዳንድ ጋዞች ይለቀቃሉ። በዚህም አማካኝነት ደግሞ በቦታው ላይ የነበሩ ሰዎች ራሳቸውን መሳት ይጀምራሉ። ሆኖም ግን ጭንብል ለባሾቹ ጄፍሪንና የእሱን ቪአይፒ እንግዶች መተንፈሻ መሳሪያ ይሰጧቸዋል። ከትንሽ ቆይታዎች በኋላም የጭንብል ለባሾቹ አለቃ ማርክስ ወደፊት ይወጣና በተረጋጋ ሁኔታ ጄፍሪንና ሌሎቹን የሚሏቸውን የሚፈጽሙ ከሆነና ምንም አይነት ችግርን የማይፈጥሩ ከሆነ ማንም ሰው እንደማይጎዳ ይናገራል። ነገር ግን ብዙም ሳይቆይ ማርክስ አንድ ነገር ያስተውላል። የጄፍሪ ታናሽ ወንድም ጄራልድ በቦታው ላይ የለም። በዚህም ደግሞ ወደ ጄፍሪ ይቀርብና ጄራልድ የት እንዳለ ይጠይቀዋል። ጄፍሪም በዚህ ጊዜ በጣም ስለፈራ ያለምንም ማንገራገር ጄራልድ በክፍል 572 ውስጥ እንዳለ ይናገራል። በሌላ በኩል ያለችው ዞይ ደግሞ ከኦፕሬተሩ ምንም አይነት ምላሽ ማግኘት ስላልቻለች ትጨናነቃለች። እናም ደግሞ ወደ ታች ለመውረድ እርዳታን እየጮኸች መጠየቅ ትጀምራለች። ይህ በእንዲህ እንዳለ ደግሞ የማርክስ ቀኝ እጅ የሆነው ኖሃ ወደ ክፍል 572 በመሄድ ጄራልድን ያገኘዋል። በቦታው ላይም ጄራልድ በጋዙ አማካኝነት ራሱን ስለሳተ የመተንፈሻ መሳሪያ ይሰጠዋል። እናም ብዙም ጊዜ ሳያባክል በፍጥነት ከሌሎቹ ጋር ለመቀላቀል ይዞት ከክፍሉ ይወጣል። ይህ በእንዲህ እንዳለ ጆይ በመስኮት በኩል ራሳቸውን የሳቱ ሰዎችን ትመለከትና በጣም ትደነግጣለች። በዚህም ደግሞ በድጋሜ ለእርዳታ መጮህ ትጀምራለች። ነገር ግን ያለችበት ቦታ በጣም ከፍታ ስለነበረው ማንም ሰው ሊሰማት አልቻለም ነበር። በሌላ በኩል ያለው ማይክል ደግሞ በአንድ ክፍል ውስጥ ራሱን መደበቅ እንደቻለና አሁን ላይ ግን በጋዙ አማካኝነት እየተዳከመ እንደሆነ እንመለከታለን። ትዕይንታችንም ሲቀየር ኖሃ ጄራልድን ከሌሎች ታጋቾች ጋር እንዳቀላቀለው እንመለከታለን። በዚህም ትዕይንት ላይ የነ ማርክስ እቅድ የድርጅቱን ሀብት መዝረፍ ሳይሆን ባለቤትነቱ የጄፍሪና የጄራልድ የሆነውን ብዛት ያለውን ቢትኮይን ማስተላለፍ ነው። ሆኖም ግን ቢትኮይን የተቀመጠው በተለየ ድራይቭ ላይ እንደሆነና እሱን የሚያውቁት ወንድማማቾቹም እንደሆኑ እንገነዘባለን። ኖሃም ደግሞ በዚህ ትዕይንት ላይ በጸባይ ቢትኮይኑን እንዲያስተላልፉላቸውም ሲጠይቃቸው ባለመስማማታቸው ምክንያት ወደ ጉልበት ሲሄድም እንመለከታለን። በሌላ በኩል ያለችው ጆይ ደግሞ ገመዶች ላይ በመንጠልጠል ወደ ታች ወርዳ ምን እንደተፈጠረ ለማጣራት ትሞክራለች። በዚህም ደግሞ የሁላ ትርምስ የዘርፊያም እንደሆነ ትገነዘባለች። ስለዚህ ፈጠን በማለት ወደ ኤሌቬተሩ ትመለሳለች። ውስጥ ላይም ኖሃ በወንድማማቾቹ ግትርነት በጣም ስለተናደደ ጄፍሪን መምታት ይጀምራል። ማርክስም ይህንን ሲመለከት ኖሃን ለማረጋጋት ወደ አንድ ክፍል ይዞት ይገባና እቅዳቸውን ከመጨረሳቸው በፊት አንድም ሰው ቢሆን መሞት እንደሌለበት ይነግረዋል። ኖሃም ደግሞ ይህንን ሁላ ያደረገው በወንድማማቾቹ ግትርነት ተናዶ እንደሆነና ከዚህ በኋላ እንደማይለመደው በመናገር ይቅርታ ይጠይቃል። ይህ በእንዲህ እንዳለ ደግሞ ውጭ ላይ ያለችው ጆይ የመስሪያ ዕቃዎቿን ስትመለከት አንድ ጋዝን ታገኛለች። በዚህም ደግሞ በጋዙ አማካኝነት በመስታወቱ ላይ የእርዳታ ጥሪን የሚያሳይ ምልክት በእሳት አማካኝነት ትፈጥራለች። እናም ብዙም ሳይቆይ እታች የነበሩ ሰዎች በሙሉ የእርዳታ ጥሪውን ይመለከታሉ። ፖሊሶችም መንገዳቸውን ይጀምራሉ። ኦፕሬተር ክፍል ውስጥ የምትገኘው የማርክስ ባልደረባም ስለ ሁኔታው መረጃ ይደርሳታል። እናም ስለ ሁኔታው ለማርክስ ትነግረዋለች። ማርክስም ሁኔታውን ከሰማ በኋላ ጆይ የበለጠ ችግር ከመፍጠሯ በፊት በፍጥነት ሄዶ እንዲይዛት ኖሃን ያዘዋል። ይህ በእንዲህ እንዳለ ጄራልድ ደግሞ አጋጣሚውን በመጠቀም በፍጥነት ለማምለጥ ይሞክራል። በሌላ በኩል ያለው ኖሃ ደግሞ በፍጥነት ወደ ህንፃው በመውጣት ጆይን እንዳገኛትም እንመለከታለን። ነገር ግን ምንም አይነት እርምጃን ከመውሰዱ በፊት ያለችበትን ኤሌቬተር በማበላሸት ከእይታው ትጠፋበታለች። በሌላ በኩል ያለው ጄራልድ ደግሞ እንደምንም ብሎ ወደ ራሱ ክፍል በመሄድ ስልኩን በመጠቀም ከፖሊሶች ጋር ለመገናኘት ይሞክራል። ሆኖም ግን ማርክስ በፍጥነት በቦታው ላይ ስለደረሰ ምንም አይነት ጥሪን ለማድረግ አልቻለም ነበር። ጄራልድም በዚህ ጊዜ እንደምንም ብሎ ማርክስን ለመታገል ይሞክራል። ነገር ግን ማርክስ የበለጠ ጉልበት ስለነበረው በቀላሉ ይጥለዋል። በተጨማሪም ደግሞ ቢትኮይኑ የተቀመጠበትን ድራይቭ የት እንዳለ የሚነግረው ከሆነ ምንም አይነት ጉዳት እንደማያደርስበት ቃል እየገባ ይነግረዋል።
ነገር ግን ጄራርድ ምንም ከማውራቱ በፊት ኖሃ በቦታው ላይ ይደርስና ሽጉጥ ይደቅንበታል። ይህንንም የተመለከተው ማርክስ ኖሃን ሽጉጡን እንዲያወርድ ያዘዋል። ነገር ግን ኖሃ ያለምንም ማንገራገር ማርክስን እዛው ይገለዋል። ቀጠልም ያደርግና ራሱን እንደ ቡድኑ አዲሱ አለቃ አድርጎ ያውጃል። በተጨማሪም ደግሞ የጄራርድ ግሌ ይተኩስና ከባልደረባው ጋር በመሆን ወደ ሌሎቹ ይዞት ይመለሳል። ከጥቂት ደቂቃዎች በኋላም የጆይን የእርዳታ ጥሪ ምልክት በመመልከት ፖሊሶች በቦታው ላይ ይደርሳሉ። አንድ ሄሊኮፕተርም ጆይን ለማዳን ወደ እሷ መቅረብ ይጀምራል። ነገር ግን በሚያስደነግጥ ሁኔታ ጆይ ያለችበት ኤሌቬተር ተበጥሶ ወደ ታች ይጥላታል። ጆይም ደግሞ በሚያስገርም ሁኔታ ከመር ላይ በመንጠልጠል ትተርፋለች። ቀጠልም ታረግና እታች ካለችው ከመርማሪ ሩት ጋር በስልክ ትገናኛለች። በዚህም ትዕይንት ላይ ሩትና ጆይ ከዚህ በፊት እንደሚተዋወቁም እንገነዘባለን። በዚህም ደግሞ ጆይ በፎቁ ላይ እየተከሰቱ ስላሉት ነገሮች በሙሉ ለመርማሪዋ ትነግራታለች። ጨመረም ታረግና መጀመሪያ ላይ እሷን ከማዳኗ በፊት ውስጥ ላይ ያሉትን ታጋቾች ማዳን እንዳለባትም ትነግራታለች። ስለዚህ ፖሊሶች አሁን ላይ ፈጥነው እርምጃ መውሰድ አለባቸው ማለት ነው። ቀጠልም ታረግና ጆይ ብቻዋን ወደ ህንፃ በመግባት ታጋቾቹን ለማዳን እንድትሞክር ሩትን ፍቃድ ትጠይቃታለች። ነገር ግን ሩት የታጋቾቹን ህይወት አደጋ ላይ መጣል ስላልፈለገች ፍቃድ አልሰጠቻትም ነበር። ይህ በእንዲህ እንዳለ በሌላ በኩል ያለው ኖሃ ደግሞ በታጋቾቹ ላይ ቦምብ እንዳጠመደም እንመለከታለን። እናም ደግሞ የቦምቡን መቆጣጠሪያ በእጁ ላይ ያስረዋል። የቦምቡ መቆጣጠሪያ ሲስተም የተለየ ሲሆን የልብ ምቱ መምታት ሲያቆም በእጁ ላይ ያለው መቆጣጠሪያ ወዲያውኑ በህንፃው ላይ ያሉትን ቦምቦች በሙሉ እንዲፈነዱ ያደርጋል። ከዚያም ብዙም ሳይቆይ ኖሃ ፖሊሶች በስፍራው ላይ እንደደረሱና ህንፃው እንደተከበበ ይሰማል። በዚህም ደግሞ በቀጥታ ወደ ሩት በመደወል ከእሷ ጋር መነጋገር ይጀምራል። የሚያስፈራራ በሚመስል ድምፅም ፖሊሶች ወደ ውስጥ ለመግባት ወይም ደግሞ እቅዱን የሚያበላሽ ነገር ለማድረግ የሚሞክሩ ከሆነ ህንፃውን እንደሚያፈነዳው ይናገራል። ሩት ዛቻውን ከሰማች በኋላ እንደሱ አይነት ወንጀለኞች ይመጣል ስራዋ እንደሆነ በመናገር ማስፈራራቱን እንዲያቆም ታዘዋለች። ኖሃም ግን በመቀጠል ከሷ መኮንኖች መካከል አንዳቸውም ቢሆን እሱን ለመግደል ካሰቡ በመቆጣጠሪያው አማካኝነት ሙሉ ህንፃውን እንደሚያፈነዳው በድጋሚ አስጠንቅቆ ይነግራታል። ጨመረም አድርጎ በታጋቾቹ ላይ የተደረጉት ቦምቦች ጅማሬ ብቻ እንደሆኑና ወደ ውስጥ ከመግባታቸው በፊት በህንፃው የታችኛው ክፍሎች ላይ ብዛት ያላቸው ቦምቦችን እንዳጠመዱም ይናገራል። ነገር ግን ሩት የወንጀለኞችን ቃል እንደማታምን በመናገር ሙሉ ቡድኗን ወደ ውስጥ እንዲገቡ ትዕዛዝ ትሰጣለች። ነገር ግን ገና ወደ ህንፃው ከመጠጋታቸው ትልቅ ፍንዳታ ይከሰታል። በዚህም ደግሞ ብዙ ወታደሮች ይወርቃሉ። ስለዚህ የኖሃ ማስፈራሪያ ዛቻ ብቻ አይደለም ማለት ነው። ሩትም ይህንን ስትመለከት የሌሎች ወታደሮችን ህይወት በድጋሚ አደጋ ላይ ላለመጣል የተቀሩትን ቡድኖች እንዲያፈገፍጉም ታዛለች። ነገር ግን በዛው ሰዓት ከጆይ የስልክ ጥሪ ይደርሳታል። ጆይም ደግሞ ስለተፈጠረው ፍንዳታ ትጠይቃታለች። ሩትም ቀጠል ታረግና ኖሃ እያቀነባበረው ስላለ ነገር በሙሉ ትነግራታለች። በእጁ ላይ ስላለው ሰዓት እንዲሁም ደግሞ የልብ ምቱ ካቆመ ሙሉ በሙሉ ህንፃውም እንደሚፈርስ ጨምራ ትነግራታለች። ጆይም ይህንን ከሰማች በኋላ አሁን ላይ ተራው የሷ እንደሆነ ትናገራለች። ነገር ግን ሩት ምንም አልተገረመችም ነበር። ምክንያቱም ደግሞ ጆይ ተራ የጽዳት ሰራተኛ ብቻ ሳትሆን የቀድሞ የብሪቲሽ ልዩ ኃይል ኮኦፕሬቲቭ ስለነበረች ነው። ስራዋንም ደግሞ የለቀቀችው ሰላማዊና የተረጋጋ ህይወትን ለመኖር ስትል ነበር። ይህ በእንዲህ እንዳለ ኖሃ ደግሞ ወንድማማቾቹን ቢትኮይኑን የያዘውን ድራይቭ የት እንዳደረጉት ይጠይቃቸዋል። ነገር ግን ወንድማማቾቹ አሁንም ቢሆን ለመናገር ፈቃደኛ አልነበሩም። ውጪ ላይ ያለችው ጆይ ደግሞ መስታወቶቹን ለመስበር እየሞከረች እንደሆነ እንመለከታለን። ሆኖም ግን መስታወቶቹ በጣም ጠንካራ ስለነበሩ ለመስበር አልቻለችም ነበር። በዚህም ጊዜ ልክ ተስፋ እንደቆረጠች አንድ ሰው በውስጥ በኩል መስታወቱን በመስበር ወደ ውስጥ ይዟት ይገባል። ጆይም በድንጋጤ የሰውየውን ማንነት ስትመለከት ወንድሟ ማይክል እንደሆነም ትገነዘባለች። በዚህም ደግሞ ወንድሟን በህይወት በማግኘቷ በጣም ትደሰታለች። አንዴ እዚህ ጋር እስካሁን ድረስ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እኛም ማገዝ ትችላላችሁ። ምንም አይከፈልበትም። ቪዲዮን ስላቋረጥኳችሁ በጣም ይቅርታ። ሆኖም ግን ጊዜ ስለሌላቸው ኖሃን ለማቆም በፍጥነት ወደ ኦፕሬተር ክፍሉ ይሄዳሉ። ነገር ግን ሶስቱ የኖሃ ሰዎች ተመልክተዋቸው ስለነበር እነሱን መከተል ይጀምራሉ።
ጆይም ይህን ስትመለከት ሶስቱንም ሰዎች ወደ አንድ ዌርሃውስ ይዛቸው ትገባለች። እናም እንደምንም ብላ ለመከፋፈል ችላ ሁለቱን ትጥላቸዋለች። ሆኖም ግን አንደኛዋ ከኋላ ሽጉጥ ትደቅንባታለች። ጆይም ደግሞ በቻለችው አቅም ትፋለማታለች። ባልተጠበቀም ሁኔታ በቦታው ላይ የነበረው ማይክል አንድ ፈንጂን ወደ እነሱ ይወረውራል። በፍንዳታውም ደግሞ ጆይ ወደ ሌላኛው የህንፃ ክፍል ስትወረወር የመጨረሻዋ ሴት ደግሞ በመስኮት በኩል ተወርውራ ከህንፃው ላይ ትወድቃለች። ውስጥ ላይ ያሉት ጆይና ማይክልም ወደ ኦፕሬሽን ክፍሉ ጉዟቸውን ይቀጥላሉ። እናም በቦታው ላይ እንደደረሱ ሁለት የኖሃ ሰዎች የዲጂታል ሲስተሙን እየተቆጣጠረም እንደሆነ ይመለከታሉ። ነገር ግን እነሱንም ቢሆን በቀላሉ ለመጣል ይችሉና ቢትኮይኑን የያዘውን ፍላሽ ድራይቭ መፈለግ ይጀምራሉ። እናም ጆይ በአንድ ቦታ ላይ ተሰክቶ ታገኘዋለች። በመቀጠልም ፍላሹን ነቅላ ከወሰደች በኋላ ከኖሃ ጋር በቀጥታ በስልክ ትገናኛለች። ቀጠልም ታረግና ቢትኮይኑን የያዘውን ፍላሽ ድራይቭ እንዳገኘችው እናም መውሰድ የሚፈልግ ከሆነ መጥቶ እንዲቀበላት ትነግረዋለች። ቀጠልም ታረግና ወደ ሩት ደውላ በኦፕሬሽን ክፍል ውስጥ የሚገኙትን የኖሃ ሰዎች ስለጣለቻቸው ከዚህ በኋላ ኖሃ ህንፃውን መቆጣጠር እንደማይችል ትነግራታለች። ሩትም ይህንን ከሰማች በኋላ እታች ያሉትን ልዩ ኃይሎች ወደ ህንፃው በመግባት ታጋቾቹን እንዲያድኑ ትዕዛዝ ትሰጣለች። ጆይም ደግሞ ቀጠል ታረግና ማይክልን እታች ወርዶ ከፖሊሶቹ ጋር እንዲገናኝ ታዘዋለች። መጀመሪያ ላይ ማይክል ትቷት ለመሄድ ፈቃደኛ አልሆነም ነበር። ነገር ግን ጆይ እንደምንም ብላ ታሳምነዋለች። ከቆይታዎችም በኋላ ጆይ ራሷን አዘጋጅታ ኖሃን ወደ ቀጠረችበት ቦታ ትሄዳለች። በሌላ በኩል ያለው ኖሃ ደግሞ ብቻውን ሳይሆን ሁለት የራሱን ሰዎች ጨምሮ በቦታው ላይ እየጠበቃት ነበር። ነገር ግን ጆይ ቀድሞውኑ ተዘጋጅታበት ስለነበር ሁለቱንም በቀላሉ ትጥላቸዋለች። በመቀጠልም ሽጉጧን በመደቀን ወደ ኖሃ ትቀርባለች። በሌላ በኩል ያሉት ፖሊሶች ደግሞ ወደ ህንፃው ገብተው ታጋቾችን ሲጠብቁ የነበሩትን የኖሃ ሰዎች በቀላሉ ለመጣል ችለው ታጋቾቹንም እንዳዳኑ እንመለከታለን። ይህ በእንዲህ እንዳለ ደግሞ ኖሃ ከጆይ ጋር ተገናኝቶ ፍላሽ ድራይቭን የምሰጠው ከሆነ ታጋቾቹን ያለምንም ጉዳት እንዲወጡ እንደሚያደርጋቸው ሰዓቱን እያሳየ በዛቻ መልኩ ይነግራታል። ነገር ግን ጆይ ልታምነው ፈቃደኛ አልነበረችም። በዚህም ደግሞ ኖሃ የተዘናጋችበትን ቅስፈት ጠብቆ ወዲያውኑ ጆይን ያጠቃታል። በዚህም ደግሞ ሁለቱም ያላቸውን አቅም በሙሉ ተጠቅመው በኃይለኛው መፋለም ይጀምራሉ። ከተወሰነ ፍልሚያም በኋላ ኖሃ ያሸነፈ በሚመስልበት ሰዓት ጆይ የሚገርም እንቅስቃሴን በማድረግ ኖሃን በፎቁ ላይ እንዲንጠለጠል ታደርገዋለች። ኖሃን በዚህ ጊዜ የማታድነው ከሆነ ሙሉ ህንፃው እንደሚፈነዳ በዛቻ ይነግራታል። ጆይም በዚህ ጊዜ ፈገግ ብላ ከቻልካ ፈንዳው በማለት እጇ ላይ ያለውን ሰዓት ታሳየዋለች። በዚህም ትዕይንት ላይ ጆይ በሚፋለሙበት ቅስፈት ከእጁ ላይ ሰዓቱን በማውለቅ ወደ ራሷ እጅ ላይም እንዳረገችው እንገነዘባለን። እናም ብዙም ሳይቆይ ጆይ ኖሃን ካለበት ፎቅ ላይ ትጥለዋለች። ኖሃም ደግሞ ከፎቁ ላይ ተከስክሶ ህይወቱ ያልፋል። ስለዚህ አሁን ላይ ህንፃውና ታጋቾቹ ሙሉ በሙሉ ደህንነታቸው የተጠበቀ ነው። ከ30 ደቂቃ በኋላም ህንፃው ሙሉ በሙሉ በፖሊሶችና በሐኪሞች እንደተሞላም እንመለከታለን። ለታጋቾቹም እርዳታ እየተደረገላቸው ነው። ጆይም ደግሞ ህንፃውን ለቃ እየወጣች ሳለ ሩት ወደ እሷ ትመጣና ላደረገችላቸው ትብብር በጣም እንደሚያመሰግኗት ትነግራታለች። ጨመርም ታረግና የፖሊስ ኃይልን እንደገና መቀላቀል እንደምትፈልግ ትጠይቃታለች። ነገር ግን ጆይ ፈገግ በማለት ጥያቄዋን ውድቅ ታደርግባታለች። እናም ብዙም ሳይቆይ ማይክል በቦታው ላይ ይደርስና ከጆይ ጋር ተገናኝቶ ይተቃቀፋሉ። በሚያስገርምም ሁኔታ ቢትኮይኑን የያዘው ፍላሽ እስካሁን ድረስ በማይክል እጅም እንደሆነ እንመለከታለን። እናም ደግሞ የመመለስም ምንም አይነት እቅድ የለውም። ጆይም ይህንን ከተመለከተች በኋላ እሷም ብትሆን በሐሳቡ ተስማማለች። በታሪካችን መጨረሻ ላይም ጆይና ማይክል በአንድ ባህር ዳርቻ ላይ አብረው ተቀምጠው እያስመለከተን ታሪካችን ይጠናቀቃል።